እሺ በድጋሚ እንኳን ደህና መጣችሁ። ለዛሬ የተመረጠው ርዕሰ ጉዳያችን ስትረስ ዲስትረስ ኤንድ በርንአውት ማኔጅመንት የሚል ነው። በሱ ዙሪያ ቆይታ የምናደርግ ይሆናል ማለት ነው። ጠቅለል ባለ መልኩ ዛሬ ስለ ስትረስ እና ስትረስ ሲኖር ስለሚኖሩ ምልክቶች እናነሳለን። ከዛም ስለ በርንአውት እና በርንአውት ሲያጋጥም ምን አይነት ሪስፖንሶች እንደሚኖሩ እናነሳለን። ከዛም ስለ ሪዚሊየንስ ሁሌም ችግር ብቻ ሳይሆን ማውራት ያለብን ከስትረስ በኋላ ስላለው ሪዚሊየንስ ወይም ደግሞ ጽኑ ማንነት ወይ ጽናት ወይም ደግሞ አይበገሬነት እናነሳለን ማለት ነው። እነዚህን ተርሞች ካየን በኋላ እንዴት ማኔጅ እናደርገዋለን የሚለውን ጠቅለል ባለ መልኩ እናያለን ማለት ነው። በመጀመሪያ እንግዲህ ስለ ሜንታል ሄልዝ ማለት ምን ማለት ነው የሚለውን እንመልከት። እንግዲህ የዓለም ጤና ድርጅት ሄልዝን ዲፋይን ሲያደርግ ኮምፕሊት ፊዚካል ሜንታል ኤንድ ሶሻል ዌልቢንግ ብሎ ያነሳልና እንደ ሄልዝ ክራይቴሪያ ወይም ደግሞ እንደ ጤና መለኪያ ከተቀመጡ ነገሮች ውስጥ አንደኛው ሜንታል ሄልዝ ነው ማለት ነው። ይሄ ሜንታል ሄልዝ ምን ማለት ነው የሚለውን ስንመለከት በጣም ሰፋ ያለ ትርጓሜ እናገኝለታለን። ጠቅለል አድርገን ግን ሜንታል ሄልዝ ማለት በህይወታችን የሚያጋጥሙንን ስትረሶች ወይም ደግሞ ውጥረቶች መቋቋም መቻል የተለያዩ ቴክኒኮችን ተጠቅመን ማለት ነው። እሱ አንደኛው የሜንታል ሄልዝ መለኪያ ነው። ሁለተኛ እምቅ ችሎታን ወይም ደግሞ ኤቢሊቲን መረዳት መቻል። ሶስተኛ ደግሞ መስራት መቻል። ስንሰራ ደግሞ ለራሳችንም ሆነ ለኮሚዩኒቲ ኮንትሪቢዩት ማድረግ መቻል ማለት ነው። እነዚህን ነገሮች ከግምት ውስጥ ያስገባል። ሜንታል ሄልዝ ማለት የአእምሮ ህመም አለመኖር ብቻ አንድን ሰው የአእምሮ ጤና አለው ብለን እንድንደመድም አያደርገንም። እነዚህ ነገሮች ከግምት ውስጥ ሳናስገባ ማለት ነው። ወደ ዛሬው ርዕሰ ጉዳያችን ስንገባ እንግዲህ ስትረስ፣ ዲስትረስ፣ በርንአውት፣ አንዛይቲ፣ ፊር የሚባሉ ተርሞች ሰምታችሁ ሊሆን ይችላል። ለመሆኑ ምን ማለት ናቸው የሚለውን ስንመለከት ስትረስ ማለት ቀለል አድርገን ዲፋይን ለማድረግ ሰውነታችን ለሚፈጠርበት ዲማንድ ወይም ደግሞ የሆነ ነገር የማድረግ ግዴታ ውስጥ ስንገባ ሰውነታችን የሚኖረው ሪስፖንስ ነው ማለት ነው። ለምሳሌ ኤግዛም ቢኖርብን ለኤግዛም እንድንዘጋጅ ግዴታ ውስጥ እንገባለን አይደለ? ያኔ የሆነ ያክል ስትረስ ያጋጥመናል። ከወትሮ ከነበረው እንግዲህ መደበኛ የህይወት ስርዓታችን ወጣ ያለ ዲማንድ ሲኖር ማለት ነው። ኤግዛም ሲደርስ ወይ የሆነ ዴድላይን ሲደርስ የሚኖረን የሰውነት ሪስፖንስ ካን ቢ ኢሞሽናል ሪስፖንስ፣ ካን ቢ ኮግኒቲቭ ሪስፖንስ፣ ካን ቢ ፊዚካል ሪስፖንስ ያል በምልክት በምንድነው በካታጎሪ መለየት እንችላለን። በኋላ ላይ እናያቸዋለን። ስትረስ በባህሪው ልክ የስትረሰሩ ወይም ደግሞ የሚጠበቅብን ነገር ስትረስ ውስጥ ያስገባን ነገር ሲገባደድ ወደ ኖርማል እንመለሳለን። ልክ ፈተናው ሲያልፍ እንረጋጋለን ወይ ዴድላይኑ ሲያልፍ እሱ ነገር እንወጣውና ወደ ኖርማል ህይወታችን እንመለሳለን ማለት ነው። ዲስትረስ ከስትረስ አንድ ስቴፕ ከፍ ይላል። ሰዎች ዲስትረሱ ሲገቡ ወደ ኖርማል ሆሚዮስታሲስ ወይ ወደ ቀደመው ስቴት ለመመለስ አቅም ያጣሉ ማለት ነው። የኮፒንግ ስትራቴጂያቸው ፌል ያደርጋል። ነገሮችን የመቋቋም ችሎታቸው ፌል ያደርጋል። ስለዚህ ዲስትረስ ከስትረስ የሚለየው አንድም ወደ ኖርማል ለመመለስ አለመቻላችን ነው ማለት ነው። ኢትስ አ ፕሮብለም። ስትረስ አዳፕቲቭ ነው። ዲስትረስ ግን በህመም ደረጃ ያለ ነገር ወይም ደግሞ ኢትስ ማልአዳፕቲቭ። በርንአውት እንግዲህ በኢንተርናሽናል ክላሲፊኬሽን ኦፍ ዲዚዝ 11ኛው ገጽ ላይ ኦኩፔሽናል ሪሌትድ ዲስኦርደርስ ተብለው ከተቀመጡ ነገሮች ውስጥ አንዱ በርንአውት ነው ማለት ነው። በርንአውት ማለት እኔ ወደ አማርኛ ስመልሰው መታከት ብየዋለሁ፣ መሰላቸት ልንለው እንችላለን። በዋናነት ከስራ ጋር የተገናኘ ከስራ ጋር ሪሌትድ የሆነ የድብርት ስሜት ማለት ነው ባጭሩ።
ስለዚህ አንድ ሰው በርናውት ሲያጋጥመው ኢነርጂውን ያጣል፣ በተለይም ስራ ቦታ ሲሄድ ማለት ነው። ልክ ቤት ሰላም ነው፣ ልክ ወደ ስራ ሲሄድ ግን የኢነርጂ የማጣት፣ ተነሳሽነት የማጣት፣ ስራን የመጥላት፣ የስራ አካባቢን መጥላት እና ደግሞ አኮምፕሊሽ እያደረገ እንዳልሆነ መሰማት፣ ፌል እያደረግኩ ነው፣ ምንም እየጠቀምኩ አይደለም፣ ስራ ቦታ ላይ ፕሮዳክቲቭ አይደለሁኝም ብሎ እንዲሰማው ያደርጋል ማለት ነው። የበርናውት ስሜት ሌሎች ዝርዝር ምልክቶችም አሉ። ከድብርት ህመም ምልክት ጋር ይመሳሰላል። ከድብርት የሚለየው ይሄ ስራ ቦታ ላይ ስንሄድ የሚያጋጥመን ነው። ድብርት ግን ስራ ቦታ አይል፣ ቤት አይል፣ እንደዛ እያለ በሁሉም ቦታዎች ማኒፌስት የሚያደርግ ነገር ነው ማለት ነው። የሜጀር ዲፕሬሲቭ ዲስኦርደር ነው። ሌላው እንግዲህ ብዙ ሰዎች ጋር እንግዲህ ኢንተርቼንጀብሊ የምንጠቀመው ተርም ፊር እና አንዛይቲ። ፊር ምንድነው፣ አንዛይቲ ምንድነው የሚለውን ስንመለከት ፊር ማለት ፕሬዘንት ኦሪየንትድ የሆነ ነገር ነው፣ አሁንና አሁን ማለት ነው። ለምሳሌ አንድ ሰው ማታ ላይ የሄደ ፊት ለፊቱ ጅብ ቢያይ ፊር ይሰማዋል፣ ፍርሃት ይሰማዋል። ምክንያቱም ፊት ለፊቱ ያጋጠመው እንስሳ ሊበላው የሚችል ፖሲብል ሪስክ ነው ማለት ነው። ይሄ ፊር በጣም ወሳኝ ነው በነገራችን ላይ። የሰው ልጅ እንደውም ይሄንን ያክል ዘመን ፕሬዲተሮችን አሸንፎ እንዲኖር ያደረገው አንድም ፊር ነው ተብሎ ይነሳል። ፊር ባይኖር ኖሮ አጓጉል ከአንበሳ ከትልልቅ እንስሳቶች ጋር አጓጉል ይጋፈጣል፣ ከዛም ይበላል፣ ይጠፋል። ግን ፊር ስላለው ያን ፊር ተከትሎ ለእነዛ ነገሮች ሶሉሽን እየፈጠረ ይሄዳል። ስለዚህ ፊር ኢዝ አዳፕቲቭ፣ አስፈላጊ ነገር ነው። ፋይቲንግ ፍላይት ሪስፖንስን ኢግናይት የሚያደርግ ነገር ነው። ባንፈራ ኑሮ ብዙ አደጋዎች ይደርሱብን ነበር። ይህን ከምን ጋር ሪሌት አድርገዋለሁኝ? ቅድሙንም ስትረስ ጨምሮ ፊርንም። ለምሳሌ ዲያቤቲክ የሆኑ ሰዎች አንደኛ የሚያጡት የሚኖራቸው ኮምፕሊኬሽን ምንድነው? ኒውሮፓቲ ነው። ኒውሮፓቲ ማለት የነርቭ ችግር ማለት ነው። ይሄ የነርቭ ችግርና የቤዝሎች ችግር በተለይም የእግራቸው አካባቢ ፔን እንዳይሰማቸው ያደርጋል። ፔንለስ ይሆናል ማለት ነው። ስለዚህ እንቅፋት ቢመታቸው ምን ቢሆኑ አይሰማቸውም። ሰው እንቅፋት መቷቸውም ስለማይሰማቸው ቼክ ያደርጉትም ማለት። ቼክ ካላደረጉት ደግሞ ያ ነገር በጣም ስር ከሰደደ በኋላ ወይ ኢንፌክሽን ከፈጠረ በኋላ ነው ቼክ የሚያደርጉት። ይሄን ዲያቤቲክ ፉት አልሰር እንለዋለን። ለዚህ ሁሉ ኮምፕሊኬሽን የሚዳርጋቸው ምንድነው? ፔን አለመሰማቱ። ሰው ወደ ርዕሳችን ስናመጣው ፊር እና ስትረስ ባይኖር ኖሮ የሰው ልጅ አስፈላጊ የሆነ ፕሪፓሬሽን አድርጎ ነገሮችን መጋፈጥ አይችልም ነበር፣ ወይም ደግሞ ለነገሮች መፍትሄ መስጠት አይችልም ነበር። ፊር ኤንድ ስትረስ ሲግናሎች ናቸው። የሆነ ነገር እንድናደርግ ቅድመ ዝግጅት እንድናደርግ ወይም ደግሞ እንድንዘጋጅ አላርም የሚያደርጉን ነገሮች ናቸው። ስለዚህ ጠቃሚዎች ናቸው ማለት ነው። በአንጻሩ አንዛይቲን ስንል ግን ይሄ ገና ለገና ይሆናል በሚል መላምት የሚፈጠር የፍርሃት ስሜት ነው፣ የመረበሽ ስሜት ነው። ስለዚህ ኢትስ አንቲሲፓቶሪ ፖቴንሻሊ ወደፊት ስለ ፊውቸር ነው የሚያስበው። ብዙ ጊዜ ኢትስ ሳብጀክቲቭ አፕሬዛል ነው፣ የራሳችን አስተሳሰብ ፐርሰፕሽናችን ነው እንጂ ከሪያሊቲ ጋር ብዙ አላይን አያደርግም ነው። ስለዚህ አንዛይቲ እና ዲስትረስ በርናውት የምንላቸው ነገሮች ዴር ካይንድ ኦፍ ኔጌቲቭ ኮኖቴሽን ያላቸው ነገሮች ናቸው ማለት ነው። በዚህ ልክ ብንረዳው መልካም ነው። ሁላችንም ሀዘን ያጋጥመናል፣ ኖርማል ሳድነስ የምንለው ነገር ማለት ነው። ሶ ይህንን ኖርማል ሳድነስ ከዲፕሬሽን እንዴት ነው የምንለየው ካልን ኖርማል ሳድነስ በባህሪው በቀን ውስጥ ይፈራረቃል። የሆነ ሰዓት ላይ ድብር ሊለን ይችላል። ስለዚህ የሆነ ነገር ከዛ ስሜት ከዛ ሙድ ሊያስወጣን የሚችል ሁነት ሲያጋጥመን ግን ከዛ ስሜት ለመውጣት ብዙ አንቸገርም። ቀኑ ሙሉ የሚቆይ ነገር አይደለም። ቀኑ ሙሉ ቢቆይም ለሳምንታት የሚቆይ ነገር አይደለም እና መሀል ላይ ደግሞ እንጆይ የምናደርጋቸው ነገሮች ይኖራሉ። ስለዚህ ከዛ ከሳድነስ ስሜት ውስጥ መውጣት እንችላለን፣ ኖርማል ሳድነስ ሲሆን ማለት ነው። እና ደግሞ ሆፕለስ አድርገንም ራሳችን ስለማጥፋት ወይም ደግሞ ራሳችን ላይ ጉዳት ስለማድረስም እምብዛም አናስብ። ሆፓችን እንዳለ። ዲፕሬሽን ስለ ሜጀር ዲፕሬሲቭ ዲስኦርደር ስናወራ ዝርዝር ምልክቶች አሉ። ከኖርማል ሳድነስ ግን አንድ የሚለየው የዱሬሽኑ ጉዳይ ነው። አንደኛ ቀኑ ሙሉ የሚቆይ ነው። ለሳምንታት ለወራት ተከታታይ በዛ ስሜት ውስጥ ሊቆዩ ይችላሉ እና ይሄ ሙድ ሪአክቲቪቲ ብዙ ጊዜ አይኖራቸውም። ዲፕሬሽን ውስጥ ከሆኑ ዲፕሬሽን ውስጥ ሜንቴን ያደርጋሉ ማለት ነው ለረጅም ጊዜ።
ከዛም ባለፈ ደግሞ ሲሪየስሊ ሆፕለስ ይሆናሉ። ከዛም ባለፈ ራሳቸውን ስለመጉዳት እና በጣም ከበድ ያሉ ነገሮችን ሊያስቡ ይችላሉ ማለት ነው። ስለዚህ በዚህ ልክ መረዳት እንችላለን። ቅድም ያነሳሁት የስትረስ ሪያክሽን በዚህ ስላይድ ላይ በደንብ ይታያል። አንድ ሰው ስትረስ ሲያጋጥመው ሪያክሽን ይኖረዋል። እነዚህ ሪያክሽኖች ኢሞሽናል፣ ፊዚካል፣ ኮግኒቲቭ ኤንድ ቢሄቪየራል ተብሎ ይከፈላሉ ማለት ነው። ኢሞሽናል ሲምፕተምስ የሚባሉት ለምሳሌ ባህሪያቸው ይቀየራል። ስትረሱ ሲሆኑ መነጫነጭ፣ ሌሎች መዝጋት። በፊት ተጫዋች የነበረ ሰው ዝግት ያደርገናል። ሪላክስ አያደርጉም ብዙ ጊዜ ልክ ይሄ ሶሻላይዝ አድርጎ ዊል ቢ አብሰንት ማለት ነው። ዊል ቢ አብሰንት እና የኢሞሽናል ሪያክሽን ይኖራቸዋል ማለት ነው። ፊዚካል ሪያክሽን አንድ ሰው ስትረሱ ሲሆን ኢነርጂ ድሬንድ ይሆናል። ራስ ምታት፣ ቴንሽን ሄዴክ፣ በተለይ ይሄ ባንድ ላይክ ሙሉ ራሳቸውን የሚያካልል አይነት ራስ ምታት ይኖራቸዋል። ጨጓራቸውን ያማቸዋል። ጥርሳቸውን ግርጭጭ የሚያደርጉ ማለት ይሄ ግራይንዲንግ ኦፍ ቴዝስ። ከዛም ባለፈ ደግሞ ይሄ ፊታቸው ላይ ብቻ እናየዋለን። የመጨነቅ የመወጠር ስሜታቸው ፊታቸው ላይ ይነበባል። ልባቸው ይመታል። ሽንታቸው ቶሎ ቶሎ ይመጣል። ሆዳቸው ሆዴን ቆረጠኝ እንላለን አይደለ? ስትረሱ ስንሆን ሆዳቸውን ይቆርጣቸዋል። እጃቸው ይንቀጠቀጣል፣ ያልባቸዋል እያልን ብዙ ምልክቶችን የፊዚካል ምልክቶችን መዘርዘር እንችላለን ከላይ እስከታች ማለት ነው። ኮግኒቲቭ ሲምፕተምስ ከልክ ያለፈ የማሰብ ከልክ ያለፈ ማሰብ፣ ፎከስ የማድረግ ችግር፣ የመርሳት ነገሮች ተነግሯቸው እንድንደግምላቸው ሊያደርጉን ይችላሉ። በተደጋጋሚ ነገሮች ሪኮል ለማድረግ ማለት ነው። እና ይሄ ስትረስ በተለይም እንግዲህ በጣም ከፍ ያለው ስትረስ እንደ ዲስትረስ፣ እንደ በርናውት አይነት ዲፕሬሽን ያለባቸው ሰዎች በቃ በጣም እየረሳው ነው፣ እንደ በፊቱ አይደለም፣ የማስታወስ ችሎታ እንደ በፊቱ አይደለም ይሉናል ማለት። ስለዚህ በተለይም ወጣቶች ላይ የመርሳት ችግር ካጋጠመ ዲፕሬሽንን ሩል አውት ማድረግ ያስፈልጋል። እንዲያውም ሲዩዶ ዲሜንሺያ የሚባል ጽንሰ ሀሳብ አለ፣ ከዲፕሬሽን ጋር የተገናኘ የዲሜንሺያ አይነት ምልክት ማለት ነው። እሱን ማሰብ እንችላለን። ሌላኛው ቢሄቪራል ሲምፕተምስ ወይም ደግሞ ባህሪ ላይ በድርጊት የሚታዩ ነገሮች አሉ። ለምሳሌ ስትረስ ውስጥ ወይ ዲስትረስ ውስጥ ወይ በርናውት ውስጥ የገባ ሰው ከዛ ስሜት ለመውጣት ሲል የተለያዩ ሳብስታንሶችን ሊጠቀም ይችላል። አልኮሆል አጠቃቀሙ በጣም ሊጨምር ይችላል። ከልክ በላይ ጫት ሊቅም ይችላል። በላዩ ሊያጨስ ይችላል። በፊትም እነዚህ ሱሶች የሌሉበት ሰው እንደ አዲስ ሊጀምራቸው ይችላል። እንደ ኮፒንግ ስትራቴጂ ማለት ነው። ጥፍራቸውን የሚበሉ ሰዎችም አሉ ሲጨናነቁ። በነገራችን ላይ ኔል ባይቲንግ ሊኖር ይችላል። መቁነጥነጥ አይነት ስሜት ይታይባቸዋል። ይሄ በቃ አርፎ ለመቀመጥ የመቸገር ነገር ማለት ነው። እዚህ እዛ አንድ ቦታ ላይ አርፎ ለመቀመጥ ያቁነጠንጣቸዋል ማለት ነው። ስለዚህ እነዚህና የመሳሰሉ ምልክቶች ሊኖሩ ይችላሉ አንድ ሰው ስትረስ ውስጥ ሲሆን። ለምንድን ነው አንድ ሰው ስትረስ ውስጥ ሲሆን እነዚህ ምልክቶች ሊኖሩት? አንጎላችን ላሰበው ሰውነታችን ለምንድን ነው ይሄን ሪያክት የሚያደርገው ካልን እንግዲህ there is a body mind connection እሱን ማሰብ ነው። ማይንዳችን ከሰውነታችን ጋር ኮኔክት ያደርጋል። ስለዚህ ይሄንን እንግዲህ በዚህ ዲያግራም ላይ በደንብ ኢሉስትሬትድ ሆኗል። ስለዚህ የሆነ ነገር ይኖራል። ለምሳሌ ሌትስ ሴይ ሴንሶሪ ኢንፑት ይኖረናል። የሆነ ነገር አየን ወይ ሰማን። ለምሳሌ በፊር ይሄንን ዲያግራም በፊር ቅድም ባየነው በፊር ቲዮሪ መሰረት እንየው። ምንፈራውን እንስሳ አየን እንበል። ማየቱ በሴንሶሪ ኢንፑት ይኖረዋል። በአይናችን በኩል የሚገባ ሴንሶሪ ኢንፑት አለ። እሱ እንግዲህ ሁሉም ሴንሶሪ ኢንፑት በታላመስ በኩል ማለፍ አለበት። እዚህ ታላመሳችን በሁለት መልኩ ሬጅስተር የተቀበለውን መልእክት ያስተላልፋል። አንደኛው ወደ ኮርቴክስ ይሄዳል፣ አንደኛው ደግሞ ወደ አሚግዳላ ይሄዳል ማለት ነው። ነገራችን ላይ ኮርቴክስ ራሽናል ቲንኪንጋችንን ራሽናሊቲ ሜንቴን የሚያደርገው የአንጎላችን ክፍል ነው። በተለይም ይሄ ፕሪፍሮንታል ኮርቴክስ። አሚግዳላ ደግሞ ኢሞሽናችንን ፕሮሰስ የምታደርግ የአንጎላችን ክፍል ነች። የሊምቢክ ሲስተም በቃ አስኳሉ አሚግዳላ ነው ማለት ነው። ስለዚህ ወደ አሚግዳላ የሄደው ኢንፑት ወደ ኮርቴክስ ሄዶ ፕሮሰስ ካልተደረገ ወይም ደግሞ
ይሄ ሴንሰሪ ኢንፑት በኮርቴክስ አድርጎ ወደ አሚግዳላ ካልመጣ there will be problem ሶ ቀጥታ ወደ አሚግዳላ የሄደው እንትን የፕራይመሪ ፕሮሰስ ቲንኪንግን ስለሚከተል ፊልተር አውት አልተደረገም። ሶ ቀጥታ አሚግዳላ አላርሟን ታበራለች ማለት ነው። ሳይረኗን ታስጨዋለች፣ አላርሟን ታበራለች። ስለዚህ ይሄ ቀጥታ ወደ ተለያዩ የአንጎል ክፍሎች ሲግናል ይልካል። ወደ አንደኛው ወደ ፔሪ አኩሌክታል ግሬይ ማተር የሚባል አለ። እሱ ዲፌንሲቭ እንድንሆን ያደርገናል። ወደ ሃይፖታለመስ ደግሞ የሚሄድ ሲግናል ይኖራል። ሃይፖታለመስ እንደሚታወቀው እንግዲህ ለፒቱታሪ ግላንድ መልእክት ይልካል ማለት ነው። ፒቱታሪ ግላንድ የተሰማ ማስተር ግላንድ። ስለዚህ ፒቱታሪ ግላንድ ደግሞ ወደ አድሬናል ግላንድ ሆርሞኖችን ኮርቲኮትሮፒን ሪሊዚንግ ሆርሞን የሚባል እሱ ሪሊዝ ያደርግና የኩላሊት ጫፍ ላይ ያለች ግላንድ አለች፣ አድሬናል ግላንድ። ለእሷ መልእክት ይልካል በሆርሞን አማካኝነት። ይህ ሆርሞን እንግዲህ ስትረስ ሆርሞኖች በደንብ ሴክሬት እንዲደረጉ ያደርጋል። ኮርቲሶል፣ ኢፒኔፍሪን፣ ኖሬፒኔፍሪን የተባሉ ስትረስ ሆርሞኖች ሴክሬት እንዲደረጉ ያደርጋል። ይህን ሰርኪዩት በጠቅላላ ስናየው ሃይፖታለሚክ ፒቱታሪ አድሬናል አክሲስ ነው ማለት ነው። ኤችፒ አክሲስ ስትረስ ላይ ዋና ቁልፍ ሚናው የሚጫወተው የሆርሞን ስርዓታችን የኢንዶክሪን ሲስተማችን ነው ማለት ነው። እነዚህ ስትረስ ሆርሞኖች ሴክሬት ይደረጋሉ፣ ወደ ሁሉ የአካላችን ክፍል ይሰራጫሉ። ዴር ሲስተሚክ። በዚህ ምክንያት ከፍተኛ የሆነ የልብ ምት፣ ትንፋሽ የማጠር፣ ጭንቅ የማለት፣ የመቁነጥነጥ፣ ጨጓራ ህመም፣ ሆድ የመቁረጥ፣ ቶሎ ቶሎ ሽንት የማለት፣ ስዌት የማድረግ፣ እጅ የመንቀጥቀጥ እና የመሳሰሉ ምልክቶችን ኤክስፒሪየንስ እናደርጋለን ማለት ነው። ቢኮዝ ኦፍ ኤችፒ አክሰስ ሊትራሊ ፋይት ኦር ፍላይት ሪስፖንስ ላይ እንሆናለን ማለት ነው። መጋፈጥ ካለብን እንጋፈጣለን ፊት ለፊት፣ መሮጥ ካለብን እንሮጣለን ማለት ነው። ለዛም ነው ብዙ ጊዜ ሰዎች ልክ የድንጋጤ ስሜት ላይ ሲሆኑ ይሄ አንዳንዴ እንዴት ዘለሉት ብለን እስኪገርበን ድረስ ትልልቅ አጥሮችንና ዘለው ሊያመልጡ ይችላሉ አይደለም። ቢኮዝ ይሄ ኤችፒ አክሰስ ካፓሲቴት ያደርጋቸዋል የመስላቸው በደንብ ስታንድ ባይ እንዲሆንና የሌላቸውን ኢነርጂ ሁላ እንዲሰጣቸው ያደርጋል ማለት ነው። በዚህ መሰረት ሰውነታቸው ሪስፖንድ ያደርጋል ፎር ስትረስ። ስለዚህ ባዮሎጂካሊ ኢትስ ዌል አንደርስቱድ። ለመሆኑ አንድ ሰው የአእምሮ ጤና ችግር ቢያጋጥመው ምንድን ነው ዋትስ ዘ ኢምፓክት ካልን ሜንታል ሄልዝ በጣም ብዙ ነገሮችን ነው ኮስት የሚያስደርገን። አንደኛ ፊዚካል ሄልዛችን ላይ ዳይሬክት የሆነ ኢምፕሊኬሽን አለው። በተለይም ክሮኒክ ስትረስ ውስጥ የቆዩ ሰዎች ለልብ ህመም፣ ለስትሮክ፣ ለስኳር፣ ለግፊት ተጋላጭነታቸው ከፍ ያለ ነው። ቢኮዝ ኦፍ በኤችፒ አክሲስ ክሮኒክ የሆነ ስትረስ ውስጥ ስንሆን there is chronic secretion of cortisol። ክሮኒክ ሴክሬሽን ኦፍ ኮርቲሶል ደግሞ የሰውነታችንን የሜታቦሊዝም ስርዓት ያዛባዋል። ስለዚህ there will be an increased deposition of fat፣ የልብ ደም ስሮች እንዲደክሙ ሊያደርግ ይችላል። የደም ስሮች እንዲጠቡ ያደርጋል። ይሄ ደግሞ ለሃይፐርቴንሽን ተጋላጭነታችን ይጨምረዋል። ልብ ስራ ይበዛባታል። እነዚህ መስሎቿ በደንብ ይሄ ምንድነው እየተለቁ ይመጣሉ፣ ሃይፐርትሮፋይድ ይሆናሉ። ቀስ እያለ ደግሞ የአቴሮስክለሮሲስ ይፈጠራል። የደም ስሮች ሊዘጉ ይችላሉ። በዚህ ምክንያት የስትሮክ ሪስካችን ይጨምራል እያለን ብዙ ነገሮችን ማንሳት እንችላለን ማለት ነው። ስለዚህ ስትረስን ማኔጅ ማድረግ ማለት እነዚህን ፊዚካል ሄልዛችንን መጠበቅ እንደማለት ነው። በተጨማሪም ሌላው ትልቁ ኢምፓክት ማላዳፕቲቭ ኮፒንግ ስትራቴጂ እንዲኖረን ሊያደርግ ይችላል። ብዙ ሰው ሱስ የሚጀምረው ጭንቀቱን ለመቋቋም ጭንቀቱን ለመርሳት በሚል ሊሆን ይችላል እና ይሄ ነገር ደግሞ ቀስ እያለ ወደ ልማድ ይሄዳል። ስለዚህ እልል ያለ ሱስ ውስጥ ሊገቡ ይችላሉ። እነዚህ ሱሶች ደግሞ የተለያዩ አካላዊ፣ አእምሮአዊ እና ስነልቦናዊ የጤና ችግሮችን ይፈጥሩብናል ማለት ነው። ስለዚህ ስትረስ ማኔጅ ማድረግ ማለት እነዚህ ነገሮች አቮይድ እንደማድረግ ነው። ሌላው ስትረስ የአእምሮ ህመምን ከመምጣት ጀምሮ እስከ መባባስ ድረስ የራሱ የሆነ ሮል አለ። ስትረስ ዲያቴሲስ ሞዴል የሚባል ነገር አለ። አንዳንድ ሰዎች በሜንታል ሄልዝ ተጋላጭ ነው ሊወለዱ ይችላሉ። ቢኮዝ ኦፍ ጄኔቲክስ፣ ቢኮዝ ኦፍ ቫሪየስ ፋክተርስ፣ ቢኮዝ ኦፍ የብሬን አናቶሚው እና የመሳሰሉ ነገሮች። እነዚህ ሰዎች ልክ
በህይወታቸው ውስጥ ከባድ የሆነ ስትረስ ያጋጥማቸው ነው በነገራችን ላይ የአእምሮ ህመሞች ፍንትው ብለው የሚታዩት። ለዛ ነው ለምሳሌ አንድ ሰው ወይ ፈተና ሲወድቅ ወይ ፍቅረኛው ሲገዳ ወይ የሆነ ነገር ቢዝነስ ሲከስር ምናምን ይሄ የአእምሮ ህመም ያጋጥመዋል አይደለ? ስትረሱ በቂ ምክንያት ሆኖ አይደለም። ስትረሱ እንደ ቤንዚን ነው ማለት ነው። ኦልሬዲ ይሄ ሰውዬ የሆነ ሪስክ ነበረው። ሪስኩ ላይ ስትረሷ ጠብ ስትል ያን ስትረስ መቋቋም ያልተዋል ቀጥታ ወደ አእምሮ ህመም እንዲያመራ ሊያደርገው ይችላል ማለት ነው። ስትረስ ዲያቴሲስ ሞዴል ማለት ይሄ ነው። ስትረሱ የአእምሮ ህመሞች እንዲከሰቱ እንደ ፕሪሲፒቴቲንግ ፋክተር እንደ ቆስቋሽ ምክንያት ሊመጣ ይችላል ማለት ነው። እንደሚታወቀው የዓለማችን ሰፊው ህዝብ ስራ ላይ እንደሆነ ይታመናል። 60% ገደማ ኦልሞስት ኤቭሪዋን ኦልሞስት ይሄ ስራ ላይ ካሉ ሰዎች ውስጥ 15% ገደማዎቹ በህይወት ዘመናቸው ቢያንስ አንዴ የሆነ አይነት የአእምሮ ህመም ወይም ደግሞ የአእምሮ ጤና ችግር ሊያጋጥማቸው ይችላል ተብሎ ይታሰባል። ይሄ የአእምሮ ጤና ችግር መከሰቱ ዓለማችን ላይ ብዙ ኮስቶችን ያመጣል። ወደ $1 ትሪሊየን ገደማ በየአመቱ ቢኮዝ ኦፍ ዲፕሬሽን እና አንዛይቲ ኮስት ይደረጋል። በተጨማሪም ደግሞ ወርኪንግ ሃወሮች በጣም ሚስ ሊደረጉ ይችላሉ። ይሄ አብሰንቲዝም የምንለው ነገር አለ አይደል? ከስራ ሊቀሩ ይችላሉ። አንድ ሰው መቼም ከፍተኛ የሆነ ዲፕሬሽን ስሜት ውስጥ ሆኖ ስራ ደስ ብሎት ሊገባ አይችልም እና ስለዚህ ሜንታል ሄልዛችንን ማስጠበቅ ፕሮዳክቲቪቲ ላይ ዳይሬክት የሆነ ኢምፕሊኬሽን እንዳለው ለማንሳት ነው። ስራ ቦታችንን ኢንፋሳይዝ ማድረግ የፈለግኩት እንግዲህ 60%ዎቻችን ስራ ቦታ ከሆነን ለስትረሳችን ምንጭ ሊሆን ይችላል። የሰው ልጅ ስራው መድኃኒቱም ህመሙም ሊሆን ይችላል። ሁላችንም ስራ በመፈለግ ሂደት ውስጥ ልክ ስራ ስናገኝ ደስተኛ እንሆናለን፣ ኤግዚስተንሻል ሚኒንግ ይኖረዋል። አት ዘ ሴም ታይም ግን የምንሰራው ስራ የህመም መንስኤ ሊሆን ይችላል። ይህን በምን ኤክስፕሌን አደርገዋለሁ? እስቲ ምግብን እንይ። ሁላችንም ምግብ መብላት አለብን፣ ምክንያቱም ምግብ ለህይወታችን አስፈላጊ ነገር ስለሆነ። አት ዘ ሴም ታይም የምንበላው ምግብ ግን የተለያዩ ጤና መዘዞችን ይዞብን ሊመጣ ይችላል። ስኳሩ፣ ግፊቱ ብንል ይሄ ነን ኮሚኒኬብል ዲዚዝ ከአመጋገብ ስርዓታችን ጋር የሚያያዝ ነው። the same works for our work ስራችን መድኃኒታችንም ህመማችንም ሊሆን ይችላል እና አንድ ጤናማ የሆነ ስራ ከባቢ 5 ሜጀር ዲማንዶች አሉት። 5 ነገሮች ሊሟሉለት ይገባል ተብሎ ይታሰባል። የመጀመሪያው የስራ አካባቢያችን ከአደጋዎች የጸዳ መሆን መቻል አለበት። ሴኩሪቲ እና ሴፍቲ የሰው ልጅ በጣም ወሳኝ ከሚባሉ ነገሮች ውስጥ አንዱ ነው፣ ከቤዚክ ኒዶች ቀጥሎ ማለት ነው። ከምግብ ከመጠለያ እና ከመሳሰሉ ነገሮች ቀጥሎ ሴፍቲ ኤንድ ሴኩሪቲ እጅግ በጣም ወሳኝ ነገር ነው። እነሱ ነገሮች ማሟላት መቻል አለባቸው። ሁለተኛው ስራ ማህበራችን የኮሚኒቲ ሴንስ ወይም ጥሩ የሆነ ኮኔክሽን የሚፈጥርልን መሆን መቻል አለበት። እኛ ለስራችን ቢሎንግ እናደርጋለን የሚል አይነት እሳቤ መኖር አለበት። ሌላው ወርክ ላይፍ ሃርመኒ መኖር አለበት። ሁላችንም እንግዲህ ስራ ብቻ አይደለም ህይወታችን አይደለ? ስራችን የህይወታችን አንድ አካል ነው እንጂ ስራ ብቻ አይደለም ህይወታችን። ሶ ከሌላው ከስራ ውጭ ካለን ላይፍ ጋር አላይንድ መሆን መቻል አለበት። ስራ ቦታ ላይ ዲግኒቲያችን መጠበቅ መቻል አለበት። የኛ ፕሬዘንስ ሚኒንግ መፍጠር መቻል አለበት። ሌላኛው በስራ ውስጥ ሁሉም የሰው ልጅ እድገት ይፈልጋል እና ያን እድገት መፍጠር መቻል አለበት። አንድ ሰው ተመሳሳይ ስራ ላይ ለረጅም ዓመት ቢቆይ ለበርናውት ተጋላጭነቱ ከፍተኛ ስለሚሆን ማለት ነው። ስለዚህ የስራ አካባቢያችን ስትረስ ውስጥ እንዳያስገባን በዋናነት ደግሞ ከስራ ጋር ተያያዥ ነው ያልኩት ቅድም በርናውት ውስጥ እንዳያስገባን በተቻለ መጠን እነዚህ 5 ሜጀር ዲማንዶች መሟላት መቻል አለባቸው። አንድ ሰው ለበርናውት እንዲጋለጥ የሚያደርጉ ሪዝኖች ምንድን ናቸው የሚለውን ስንመለከት አንደኛው ለምሳሌ በሙያው ማያገለግል ሰው ካለ፣ ኢንጂነሪንግ ተመርቆ ጽዳት የሚሰራ ሰው ወይ በአካውንቲንግ ተመርቆ ጽዳት የሚሰራ ሰው አሰብ ያውቃል። ጽዳቶችን ያናናቅኩ አይደለም። ይሄ ሰው የተማረው ግን አካውንታንት ለመሆን ነበር። ስለዚህ ይሄ አንደር አቺቭመንት፣ አንደር ዩዝ ኦፍ ስኪልስ፣ አንደር ዩዝ ኦፍ አቺቭመንትስ ለበርናውት ያጋልጣል። ከዛ በተጨማሪ ደግሞ ካለን ፖቴንሻል በላይ እንድንሰራ ኤክስፕሎይት ከተደረግን ኤክስትሪምሊ ለምሳሌ ቀንም ማታም እንድንሰራ ሊያደርጉን ይችላሉ እና በተለይም ሜድ ስኩል ላይ ይሄ በጣም ኮመን ፊኖሜና ነው። ይሄ ለበርናውት ያጋልጠናል። ኢንፍሌክሲብል ወርኪንግ ሃወሮች ካሉ፣ አሞን ፍቃድ ማይሰጠን ከሆነ፣ ደክሞን እረፍት ማይሰጠን ከሆነ፣ ሴፍ ያልሆነ ኤንቫይሮንመንት ከሆነ ለምሳሌ ሁማኒቴሪያን ሴቲንግ ላይ የሚሰሩ ሰዎች ቢኮዝ ኦፍ ሴፍቲ ኢሹ እና ሌሎች ተያያዥ ጉዳዮች
ለበርናውት በጣም ተጋላጭ ናቸው። ቫዮለንስ ካለ፣ ሃራስመንት ካለ፣ ቡሊ የምንደረግ ከሆነ፣ ምንገለል ዲስክሪሚኔሽን ካለ፣ የስራ ሚናችን ተለይቶ ማይታወቅ ከሆነ፣ ፕሮሞሽን ማይሰጠን ከሆነ፣ ስራ ቦታ ላይ የተለያዩ ግጭቶች ካሉ፣ የኮንፍሊክት ካለ፣ ወርክ ላይፍ ባላንሳችንን ማጣጣም ካልቻልን እና የመሳሰሉ ነገሮች ለበርናውት እንድንጋለጥ ሊያደርጉ ይችላሉ ማለት ነው። በጣም አሪፍ። ሌላው ግን ላይፍ ስታይል ፋክተሮችም ይኖራሉ። እንግዲህ የሰው ልጅ ባህሪ ከሰው ሰው ይለያያል እና የላይፍ ስታይላችንም ከሰው ሰው ይለያያል። ይሄ የአኗኗር ዘይቤያችን ምን ይመስላል? አንዳንድ ሰው ተፈጥሮ ለራሱ በቂ እንቅልፍ ማይጋብዛል። ሌሊቱን በሙሉ ቀንም ሌሊትም ለማንበብ ለመስራት የሚሞክር ሰው አለ። ይሄ ሰው ያ የተወሰነ ጊዜ አቺቭ ሊያደርግ ይችላል፣ ግን ከተወሰነ ጊዜ በኋላ ነዳጅ ይጨርሳል ማለት። ልክ መኪኖች ኦቨር ከሰሩ በኋላ የሆነ ስፔር ፓርታቸው ይጎዳል አይደል? ልክ እንደዛ የሰው ልጅም ስታክ ማድረጉ አይቀርም። ስለዚህ በቂ እንቅልፍ ማያገኝ ከሆነ፣ በቂ እረፍት ማያገኝ አይነት ሰው ከሆነ ላይፍ ስታይላችን ብቻ ይሄ ካይንድ ኦፍ በጣም ሀስል የበዛበት ከሆነ ለበርናውት ሊያጋልጠን ይችላል። ትሬት ፐርሶናሊቲ ትሬቶች፣ አንዳንድ ሰው ፐርፌክሽኒስት ነው እና ያው በተወሰነ መልኩ ወደ ፐርፌክሽኒዝም መጠጋት እንችላለን። ግን አይ ዶንት ቲንክ የሰው ልጅ ተፈጥሮ ለፐርፌክሽኒዝም የተስማማ ነው ብዬ አላስብም፣ በእኔ አተያይ ማለት ነው። ስለዚህ ይሄ ፐርፌክሽኒስት ቴንደንሲ ብዙ ጊዜ ዲስአፖይንትመንት ይኖረዋል እና ልክ ባሰቡት ልክ ሳይሆን ሲቀር ዲስአፖይንትድ ይሆናሉ። እሱ ደግሞ ለበርናውት ያጋልጣቸው። በቃ እኔ በቂ አይደለሁም የሚል አይነት መጥፎ አይነት አቲቲዩድ እንዲኖራቸው ያደርጋል። ፔሲሚስት፣ አንዳንድ ሰው ደግሞ ጨለምተኛ የሆነ አተያይ ይኖረዋል እና እሱም በጣም ለበርናውት ተጋላጭነታችን ይጨምረዋል። ሃይ አቺቪንግ አይነት ይሄ ትንሽ ዝንፍ ሲል ለመቋቋም የማይችሉ አይነት ሰዎች አሉ። እነሱም ለበርናውት ተጋላጮች ናቸው። እንደዚህ ያለን ብቻ ብዙ ዝርዝር ነገሮችን ማየት እንችላለን። ያው በጣም ሰፊ ርዕስ ስለሆነ አለፍ አለፍ እያለን እናያለን። ሌላው የሰው ልጆችን ለአንዛይቲ ለጭንቀት ከሚያጋልጡ ጉዳዮች ውስጥ ዋነኛው ነገሮች የምንረዳበት መንገድ ኮግኒቲቭ አፕሬዛል ይባላል። አንድ ኒውትራል የሆነን ነገር ማለት ነው፣ የሆነ ሲቹዌሽን የምንረዳበት መንገድ ከሰው ሰው ይለያያል። አንዳንድ ሰው ነገሩን ከሪያሊቲ አንጻር በደንብ ገምግሞ with good judgment, with good appraisal, with good critical thinking ሊረዳው ይችላል። እነዚህ አይነት ሰዎች they are mature። አንዳንድ ሰው ግን because of various reason ነገሩን አጣሞ መጥፎ አድርጎ ኔጌቲቭን ብቻ ፊልተር አድርጎ ሊረዳው ይችላል። እነዚህ ሰዎች በተደጋጋሚ እንደዚህ አይነት አፕሬዛል ስለሚኖራቸው they will be disappointed። ስለዚህ ለአንዛይቲ፣ ለዲፕሬሽን እና ለመሳሰሉ ነገሮች ተጋላጭነታቸው ከፍ ያለ ነው። ሌላው በልጅነታችን የሚያጋጥሙ የተለያዩ ነገሮች they have a cognitive effect በነገራችን ላይ ኮሚኒቲ። ምክንያቱም ዓለምን የምናይበት ስኬማ ወይም ደግሞ መነጽር ከአስተዳደጋችን ጋር በደንብ ስለሚገናኝ ፓረንቲንግ ስታይል። አንዳንድ ወላጆች ለምሳሌ ልጆቻቸውን ኦቨር ፕሮቴክቲቭ ሆነው ሊያሳድጉ ይችላሉ። እነዚህ ሰዎች ልክ የሆነ እድሜያቸው ላይ ቻሌንጅ ሲያጋጥማቸው እንዴት መቋቋም እንዳለባቸው አያውቁትም። ምክንያቱም አልተማሩትም። ከየት ያመጡታል? አንደር ፕሮቴክቲቭ የሆኑ ኔግሊጀንት የሆኑ ፓረንቶችም ልጃቸው ላይ በጣም መጥፎ ጠባሳ እንደሚያሳድሩ ልብ ይለዋል ማለት ነው። እቺ ዲያግራም ስለ ኮግኒቲቭ አፕሬዛል ነገሮችን ፍንትው አድርጋ ታሳያለች። ነገሮችን ዊዝ አንዛይቲ እና ዊዛውት አንዛይቲ አፕሬስ እናደርግ። ለምሳሌ ውሻን እንደ ኤግዛምፕል ብንወስድ አንድ ውሻን ዊዛውት አንዛይቲ አፕሬስ እናደርግ አንለስ ያው ሲግን ለምሳሌ ሊናከስ ከመጣ አንዛይቲ ግድ ነው። it's not anxiety, it's a fear። ምክንያቱም there is immediate የሆነ ትሬት አለ። ግን ምንም አይነት ትሬት የሌለውን ውሻ ከመሬት ተነስቶ መፍራት is anxiety። so with anxiety አፕሬስ እናደርገው አውቶማቲካሊ በቃ ይሄ ውሻ ይነክሰኛል ብለን ነው ገና ለገና አንቲሲፔት እናደርጋለን። በዚህ ምክንያት ከፍተኛ የሆነ ጭንቀት ውስጥ እንገባለን። we be afraid። ይሄ ደግሞ ሃይፖታላሚክ ፒቱታሪ አድሬናል አክሲሳችን አክቲቬት ያደርገዋል። በዚህ ምክንያት ውሻዎች ላይ ድንጋይ እንወረውራለን ማለት ነው። ምስኪን የሆነ ውሻ ምንም ያልነካነው ውሻ ማለት ነው። ይሄ ኮመን ነገር ነው እኛ ሀገር ዊዝ አንዛይቲ አፕሬስ ስለምናደርገው። ዊዛውት አንዛይቲ ሲሆን ግን ውሻ ኒውትራል የሆነ ውሻዬን አውቶማቲካሊ ዋት ኢት ዩር ዶግ ብለን ፕራይዝ እናደርጋለን። ዊል ቢ ሃፒ ኢነርጄቲክ እንሆናለን ፊዚካሊ። ሶ ይሄንን ውሻ እንደው በየጊዜው ምግብ እያመጣ የምናበላ የምንንከባከብ ጥሩ አይነት ኢንትራክሽን ያለን እንሆናለን ማለት ነው። ስለዚህ the way we appraise things has a significant implication in our thoughts, in our emotion, in our physical behaviors and in our behaviors ማለት ነው።
ኮግኒቲቭ ዲስቶርሽንስ የተዛነፈ አረዳድ ማለት ነው። አንዳንድ ሰው አስተውላችሁ ከሆነ ነገሮችን በራሳቸው ፐርስፔክቲቭ ዊዛውት ሪያሊቲ ቤዝ ሲረዱ እናስተውላለን። ለምሳሌ የተወሰኑትን ለማየት ነገሮችን የሚያወሳስቡ አይነት ሰዎች አሉ። ኖርማል የሆነ ነገር ካታስትሮፋይዝ የሚያደርጉ በቃ ዓለም ፍጻሜ የሚያስመስሉት ማለት ነው። ሌላው ደግሞ ኦቨርጀነራላይዝ የሚያደርጉ ሰዎች አሉ። የሆነች ነገር ይወስዱና በቃ እንደዚህ ሊሆን ነው ካሁን በኋላ በቃ እንደዚህ ነው የሚሆነው ብለው የሚደመድሙ ማለት ነው። ማይንድ ሪዲንግ ደግሞ በቃ ገና ለገና እንደዚህ ለማለት ፈልገው ነው ብሎ ሰውዬው ያላሰበውን የሚያስቡ ማለት ነው። ኔጌቲቭ ፎከስ ማለት ኔጌቲቭን ነገር ብቻ ፊልተር አውት እያደረጉ የሚረዱ አይነት ሰዎች አሉ። እንደዚህ ያለን ብቻ የተጣመመ አረዳድ ያላቸውን ሰዎች ዲስክራይብ ማድረግ ይችላል። እነዚህ ሰዎች ፕሮን ፎር አንዛይቲ ማለት ነው። ሲቢቲን በነገራችን ላይ እነዚህ አዳፕቲቭ ቶቶችን ወደ አዳፕቲቭ ቶት ወደ ባላንስድ ቶት የመቀየር ስራ ነው የሚሰራው አንዱ። በጣም አሪፍ። ሌላው አወር ኮሚኒኬሽን ሪሊ ማተርስ። ስትረስድ እንድንሆንም እንዳንሆንም የራሱ የሆነ ሚና እንዳለው ልብ ይለዋል። 4 አይነት ኮሚኒኬሽን ስታይሎች አሉ። ሌላ ጊዜ በሰፊው እንሄድበታለን። እንደ ፓሲቭ አግሬሲቭ እና አሰርቲቭ ብለን እንከፍላቸዋለን። ሌላው ልብ እንድትሉት የሚያስፈልገው ነገር is can we control everything ብላችሁ ራሳችሁን እንድትጠይቁ ፈልጋለሁ። አንዳንድ ሰዎች ኮንትሮል ማድረግ የማይችሉትን ነገር ኮንትሮል ለማድረግ ሲሞክሩ ነው አንዛይቲ ውስጥ የሚገቡት። በነገራችን ልብ ልትሉት የሚገባው there is a specific circle that we can control። እኛ ኮንትሮል ማድረግ የምንችላቸው ነገሮች አሉ። ለምሳሌ የራሳችንን ስኬጁል በተወሰነ መልኩ ኮንትሮል ማድረግ እንችላለን። at the same time ግን there are circle of influence ደግሞ ይኖራል። those are concerns we can do something about. We do not have control over to the outcome but we can influence it. so control አናደርጋቸውም ግን የተወሰነ መልኩ የሆነ ነገር አድርገን ኢንፍሉዌንስ ማድረግ እንችላለን ነው። በእኛ ቁጥጥር ስር አይደሉም ግን የተወሰነ ኢንፍሉዌንስ ይኖረናል። ሌላው ግን ምንም አይነት ኮንትሮል ማድረግ ማንችልባቸው አስፔክቶች እንዳሉ በጣም ልብ ልንል ይገባል። ለምሳሌ ጠዋት ወደ ስራ መሄድ ነበረብን። በሰዓታችን ወጣን። ያስ እሱን ኮንትሮል ማድረግ እንችላለን። 12 ሰዓት ወጣለሁ አይደል? 12 ሰዓት ወጣን። ልክ እንደወጣን ታክሲዎች ለምሳሌ ስትራይክ አድርገዋል እንበል። ሙሉ ታክሲዎች በቃ ዛሬ አገልግሎት አንሰጥም ብለዋል። እኛ አልሰማን። ምን ማድረግ እንችላለን? so this that thing is the thing that we can't control ማለት ነው። እሺ ታክሲዎች ስትራይክ ባያደርጉም ደግሞ ታክሲ ውስጥ ገባን፣ መሀል መንገድ ላይ ትራፊክ ተዘጋጋን። ትራፊኩን እንግዲህ እኛ ትራፊክ ፖሊስ ሆነን አናስለቅቅም እና አንዳንዴ የምንጨናነቀው ኮንትሮል ማድረግ በማንችለው ነገር ነውና እሱ ሁሌም ራሳችሁን እንድትጠይቁ ያስፈልጋል። ሬዚሊየንስ ጽኑ ማን ነው? ሁሉም ስትረስ ያጋጠመው ሰው፣ ሁሉም ዲፕሬሽን ያጋጠመው፣ ሁሉም ትራውማ ያጋጠመው ሰው ይወድቃል ማለት አይደለም። ከዛ ስትረስፉል ኢቨንት ትምህርት ቀስሞ በጣም ጽኑ የሆነ ማንነትን መፍጠር እንደሚቻል በጣም ብዙ ኤግዛምፕሎችን ማንሳት ይቻላል። በመቀጠል ስትረስ ማኔጅመንት ላይ አጠር ያለች የአንድ 10 ደቂቃ ፕሬዘንቴሽን ትኖረኛለች። ስለ ስትረስ፣ ስለ ዲስትረስ፣ ስለ በርናውት፣ ስለ አንዛይቲ፣ ስለ ፊር አንስተናል። ይሄ ነገር ሲያጋጥመን ምን እናድርግ ካልን ስለ ዌልነስ እቺ ሮምበስ ስለ ዌልነስ በደንብ ታስረዳናለች። ስለ ዌልነስ እናነሳ ሰውነታችንን ይመለከታል፣ ቦዲ፣ ስለ ስራና አቺቭመንታችን ይመለከታል፣ ስለ ሶሻል ሰፖርት ሲስተማችን ይመለከታል፣ ስለ ስፒሪቹዋል። ይሄ ነገር ባላንስ መስራት መቻል አለበት። አንደኛው ብቻ አውትላየር ከሆነ እና ሌሎቹ ኮምፕሮማይዝ ከተደረጉ ዌልነሳችን ሙሉ አይሆንም ማለት ነው። ስለዚህ በቂ የሆነ አመጋገብ ያስፈልገናል። በቂ የሆነ ምግብ በነገራችን ላይ የአእምሮ ጤና ላይ ዳይሬክት የሆነ ኢምፕሊኬሽን አለው። በተቻለ መጠን የምንወደውን ብንበላ ጥሩ ነው። ምን ተገኝቶ እንዳትሉኝ፣ ግን በተቻለ መጠን የምንወደውን ምግብ መብላት ለአእምሯችን በጣም ወሳኝ ነገር እንደሆነ ለማንሳት ነው። በቂ የሆነ እረፍት ያስፈልገናል። ፊዚካል ኤክሰርሳይዝ እጅግ በጣም ወሳኝ ነገር ነው። በነገራችን ላይ ሁሌም ጠዋት ኤክሰርሳይዝ የሚሰሩ ሰዎች ሊትራሊ they are having endogenous opioid ሰውነታችን ኢንዶጂነስ የሆነ ኦፖይድ ሴክሬት እንዲያደርግ እያደረገ ነው። ቤታ ኢንዶርፊን ይባላል። እሱ ደግሞ ንቅት ብለን ደስ ብሎ እንድንውል ያደርገናል ማለት ነው። ስራችን በተመለከተ የተቻለ መጠን የሰው ልጅ መስራት ያለበት የሚወደውን ስራ መስራት ቢችል ጥሩ ነው። ጥሩ የሆነ ኢንካም እንዲኖረን መስራት መቻል አለብን። ከዛም ደግሞ ያለንን አቺቭመንት ፕሮፐርሊ ያለን የተማርንበትን ስራ
በአግባቡ መጠቀም መቻል አለብን ማለት ነው። ቅድም ባነሳሁት መልኩ ስራችን ህመምም ፍስሐም ሊሆነን ስለሚችል ሶሻል ሰፖርት ሂውማን ቢንግስ አር ራሽናል ሶሻል አኒማልስ። ይሄን ዲፊኒሽን በተደጋጋሚ ይለዋለሁ እና ሶሻል ላይፋችን ጥሩ መሆኑ ሰውነታችንን ኢምፕሬስ እንደማድረግ ነው። አለበለዚያ ሰውነታችን ሙሉ አይሆንም ማለት ነው። ስፒሪቹዋሊቲ ኢት ካን ቢ ሪሊጂየስ ኦር ነን ሪሊጂየስ ስፒሪቹዋል ፕራክቲስስ። እንደሚታወቀው ብዙ የሀገራችን ሰዎች ስፒሪቹዋል፣ ስለዚህ ስፒሪቹዋል ፕራክቲስ ትልቅ የሆነ ኤግዚስቴንሻል ሚኒንግ ስለሚሰጠን እጅግ በጣም ሃይሊ ሪኮመንድድ። ሲጋራ አለማጨስ፣ ሱስ አለመጠቀም፣ ሙዚቃ መስማት ኦር ሙዚቃ ኃጢአት ነው የምትሉ ካላችሁ ደግሞ መዝሙር መስማት ትችላላችሁ። ዶንት ቲንክ ግን ሙዚቃ ኃጢአት አይመስለኝም። ብሬክ መውሰድ፣ ፊዚካል ኤክሰርሳይዝ፣ ናፕ፣ ራስን መውደድ፣ ሰልፍ ኮምፓሽን በጣም ወሳኝ ነገር ነው። ስክሪን ታይምን ሊሚት ማድረግ እና የማይንድፉልነስ። አንዳንዴ ሰዎች ወክ እናርግ ብለው ግን ወክ እያደረጉ ስላሳለፉት ነገር ወይ ስለ ፊውቸር ነው የሚያስቡት። ዴር ኖት ማይንድፉል ማለት ነው። እዚህ ፒክቸር ላይ እንደምታዩት አንደኛዋ ወክ እያደረገች ነው፣ ግሪን ኤሪያ ላይ ነው ያለችው፣ ግን ሺ ኢዝ ቲንኪንግ አባውት ሄር ሶሻል ላይፍ ምንድነው ስለ ላይፍ አስሎቿ ነው እያሰበች ያለችው። አንደኛው ግን ሂ ኢዝ ፕሬዘንት አት ዘ ሞመንት። ማይንድፉልነስ ማለት ፕሬዘንት አት ዘ ሞመንት ማለት ነው። አሁን ስላለው ነገር ማይንድፉል መሆን እንደማለት ነው። ተመጣጣኝ ምግብ መብላት፣ ስፒሪቹዋል ፕራክቲስ፣ እነዚህ ነገሮች ፕራክቲስ ማድረግ ጥሩ ነው። ሌላው ኮፒንግ ስትራቴጂዎቻችንን በደንብ መቃኘት መቻል አለብን። ኮፒንግ ስትራቴጂ በሁለት መክፈል እንችላለን። ኢሞሽን ፎከስድ፣ ፕሮብሌም ፎከስድ። ኢሞሽን ፎከስድ ስንል በጊዜያዊነት የተጨነቀ ውጥረት ውስጥ የገባ ስሜታችን ማብረድ ማለት ነው። ልክ መሬት እንደሚያዝ ዛፍ ላይ ሆነን ለምሳሌ ኃይለኛ ንፋስ ቢመጣ ከዛፉ እንዳንወድቅ እንደምንም ተንጠላጥለን ቢሆን ረጋ ብለን መሬት ነው የሚይዘው አይደለም? እንደዛ እንደማለት ነው። ስለዚህ ለምሳሌ ከሚያስጨንቁን ነገሮች ራሳችን ዲስታንት ማድረግ በተለያዩ ቴክኒኮች፣ ለምሳሌ መጽሐፍ በማንበብ፣ ቪዲዮዎችን በማየት፣ ፊልም በማየት ራሳችንን ከስትረሱ ዲታች ለማድረግ ለማውጣት እንሞክራለን። ሰልፍ ኮንትሮሎች አሉ፣ ሜዲቴሽን ኦር ፕሬይንግ። ስለዚህ ራስን ለመግዛት ያግዙናል። ሶሻል ሰፖርት፣ ጥሩ ሰዎች አሉ በዙሪያችን። ስለዚህ እነሱ ሰዎች ከላይፍ ኤክስፔሪየንሳቸው ተነስተው ሱዝ እንዲያደርጉ እንደውላለን። እስቲ ሻይ ቡና እንበል ብለን እንጠይቃቸዋለን። ስለዚህ ያረጋጉናል። ከዛ ነገሮችን አንዳንዴ ደግሞ አቮይድ እናደርጋለን። እነዚህ ነገሮች ጊዜያዊ መፍትሄ ነው የሚሰጡ፣ የችግሩን ስር መሰረት ነቅለው አይጥሉልን። ስለዚህ ከስር መሰረቱን ለመፍታት ደግሞ ፕሮብሌም ፎከስድ ኮፒንግ ስትራቴጂዎች ላይ እንሰራለን። እነዚህ ምንድን ናቸው? ኮንፍሮንት ማድረግ፣ ይሄ ስትረስ የፈጠረብንን ነገር መጋፈጥ መቻል አለብን። ለምሳሌ የሆነ ሰው አስቀይሞን ከሆነ ያን ሰው እንሄድና ለምንድን ነው እንደዚህ ያልከኝ? ይሄ ነገር እየከነከነኝ ነው፣ ሰው ምን ለማለት ፈልገህ ነው ብለን ኮንፍሮንት ልናደርግ እንችላለን። ኦር ሴናሪዮን ቁጭ ብለን አናላይዝ ማድረግ ሊኖርብን ይችላል። ኢን ጀነራል ግን ህይወት ሁለት አማራጮችን ትሰጠናለች ብዬ አስባለሁ። አክሰፕታንስ ኤንድ ቼንጅ። አክሰፕታንስ ማለት መቀየር ማንችላቸው ሪያሊቲዎች አሉ። ሰው እነሱ ነገሮች አክሰፕት ማድረግ መቻል አለብን። መቀየር የምንችላቸውን ደግሞ አክቲቭሊ ያለንን እምቅ ፖቴንሻል ተጠቅመን ፕሮብሌም ሶልቪንግ ስኪላችንን ተጠቅመን ለመቀየር እንሞክራለን ማለት ነው። ይሄን በምን ኤክስፕሌን እናደርገዋለን? 4 A's አሉ። አቮይድ፣ አልተር፣ አዳፕት፣ አክሰፕት ማለት ነው። አቮይድ ማለት ይሄ የሚያስጨንቁንን ነገሮች፣ ለምሳሌ አንዳንድ አዛና የሚጋተተን አይነት ሰው ሊኖር ይችላል አይደለ? ሰው ሁሌም እንግዲህ አልማር ካለ ነግረነው አልማር ካለ እሱ ሰው አቮይድ እናደርገዋለን። አንዳንዴ ደግሞ ምናልባት አንዳንድ ስራዎች ሊኖሩ ይችላሉ በጣም ስትረስ የፈጠሩብን፣ እነሱንም ላሽ እንላቸዋለን ማለት። ስለዚህ አቮይድ ማድረግ ካለብን አቮይድ እናደርጋለን ስትረሰራችንን። ሁለተኛው አልተር ነው። መቀየር የምንችላቸው አንዳንድ ነገሮች ሊኖሩ ይችላሉ። እነሱም ደግሞ ቁጭ ብለን አስበን ለመቀየር እንሞክራለን ማለት ነው። ሶስተኛው ደግሞ ከነገሮች ጋር ራስን አዳፕት አድርጎ መኖር በጣም ብልህነት ነው በነገራችን ላይ። ስለዚህ መላመድ ካለብን ጋር ደግሞ ተላምደን እንቀጥላለን። አክሴፕት ማድረግ ያሉብን ደግሞ ክሪቲካል ኤሪያዎች አሉ። እነሱን አክሴፕት አድርገን አምነን ተቀብለን እንኖራለን ማለት ነው። በዛ ልክ ነገሮችን ኮፕ ማድረግ እንችላለን ለማለት ያክል ነው። ኮፒንግ ስትራቴጂዎች በአራት ይከፈላሉ። ሪአክቲቭ ኮፒንግ፣ ይሄ ማለት ችግሩ ከተፈጠረ በኋላ ሪአክት ማድረግ ነው፣ ቅድም ያልኳቸውን ኮፒንግ ተጠቅመን። ሁለተኛው አንቲሲፓቶሪ ኮፒንግ ነው።
ነገሮች ሊከሰቱ ይችላሉ፣ ሞስት ላይክሊ ሊከሰቱ ይችላሉ ብለን ቀድመን ተዘጋጅተን ዝግጁ ነው መጠበቅ ማለት ነው። አንቲስፔት ማድረግ ነው። ፕሪቨንቲቭ ይሄ ምናልባት ሊከሰትም ላይከሰትም ይችላል። ስለዚህ እንደው ተዘጋጅተው መጠበቁ ሳይሻል አይቀርም ብለን ጀስት ኢን ኬዝ ማለት ነው ፕሪቬንቲቭ ስትራቴጂዎችን መከተል ነው። ፕሮአክቲቭ ይሄ ላይፍ ስታይል ላይ ምንድን ነው ለፐርሰናል ግሮዝ ላይ በደንብ መስራት ነው። ችግሩ ቢከሰትም ባይከሰትም እንደው ለችግሩ ብለን ሳይሆን ለራሳችን ስለሚጠቅመን ቅድመ ዝግጅት እናደርጋለን። ቻሌንጅ አፕሬዛል ነው ይሄ። በዚህ መሰረት ኮፒንግ ስትራቴጂዎችን እንከፍላለን ማለት ነው። ሌሎች ብዙ ቲፖችም አሉ። ቲንክ እንዳላረዝምባችሁ እዚህ ጋር አበቃለሁ።